በኑሯቸው ታማኝ ሳይሆኑ ነገር ግን የእግዚአብሔር ኃይል አድሮባቸው የሚያገለግሉ ብዙ አሉ። እንደዚህ ያሉ ሰዎች ንስሐ ካልገቡ በቀር ከእግዚአብሔር ጋር መጣላታቸው አይቀርም እና ስብከታቸው ሌላ ኑሯቸው ሌላ ሆኖ አብሮ መቀጠል አይችሉም። ምሕረቱ ብዙ ሆኖ ለንስሐ ዕድል የሚሰጥ አምላክ ስለሆነ እንጂ ከሰዎች ኃጢአት ጋር ተስማምቶ አይደለም። ታማኝ ሳይሆኑ ኃይል የተቀበሉ ብዙ ናቸው። በብሉይ ኪዳን አንዱ ሳምሶን ምሳሌያችን ነው። የመንፈስ ቅዱስ በኃይል ወርዶበት በአንድ የአህያ መንጋጋ ብዙ ሰዎች ይጨርስ ነበር። የከተማውን የብረት መዝጊያ ሁሉ የሚነቅል ሰው ነበር እና ፈትልን እንደ ክር ነው የሚበጣጠሰው መጽሐፍ ቅዱስ እንደሚናገር። ነገር ግን በኑሮ ታማኝ አይደለም ሳምሶን። በእግዚአብሔር ኃይል በአደባባይ ድንቅ ተአምር ካረገ በኋላ በጓዳ ከደሊላ ጋር ይተኛ ነበር። ያመነዝር ነበር ማለት ነው። ከማይገቡ አህዛብ ሴቶች ጋር ሳምሶን ይውልና ያድር ነበር። ይሄም ድርጊቱ በፍጻሜው ላይ ዋጋ አስከፍሎታል። እንደምታውቁት እግዚአብሔር ከሱ ተለየው። ፍልስጤሞች አይኑን በጋለ ብረት አወጡት። የፍልስጤማን ስንዴ ፈጪ እስኪሆን ድረስ በጣም ቅጣትንና እፍረትን ተቀብሏል ሳምሶን። አዛሄል የተባለ በሁለተኛ ነገሥት ምዕራፍ 8 ቁጥር 13 ላይ የሶሪያ የመከላከያ ሚኒስትር ሰው ነው እና ኤልሳ ወደ ሶሪያ በሄደ ጊዜ ወልደ አዴር በመታመሙ እና 40 ግመል የከበረ ሀብት ለኤልሳ በመስጠት ንጉሱ ይፈወስ ወይም አይፈወስ እንደሆነ ጠየቀው እና ኤልሳም ትንቢት ተናግሮለታል። መፈወስን ተፈወሳለህ በለው እንደሚሞት ግን አሳይቶኛል ብሎ ኤልሳ በአዛሄል ፊት ማልቀስ ጀመረ። አዛሄልም ኤልሳን ጠየቀው፣ ለምንድን ነው እግዚአብሔር ሰው የምታለቅሰው አለው። አይ የምታደርገውን ነገር ራእይ ያየሁ ነው። ምንድነው የምታየው ራእይ? በንጉሱ በወልደ አዴር ፋንታ ንጉስ ትሆናለህ። ስለዚህ የእስራኤልን ሴት እርጉዞች በሳንጃ ትቀዳለህ፣ ሕፃናቶቹን ትፈጠፍጣለህ፣ ከተማውን ስታጠፋ ነው ራእይ ማየዋለው። የአዛሄል ምላሽ ምንድነው? ጌታዬ ሆይ ይሄንን ታላቅ ነገር አደርገው ዘንድ ኃይል ከወዴት አመጣለሁ ይለው። ስለዚህ አዛሄል ኃይል ፈልጓል፣ ኃይል ተጠምቷል። ግን የፈለገው ለምንድነው? ምኞቱን ለመፈጸም፣ የራሱን ክፉ ምኞት ለመፈጸም እንጂ የእግዚአብሔርን ሐሳብ ለማስተናገድ አልነበረም። ስለዚህ የእግዚአብሔርን ኃይል የምንፈልገው ለምንድነው? በኑሯችን ታማኝ ሆነን የእግዚአብሔርን ፈቃድ እንድናገለግልበት ነው። ኢየሱስ ግን በቃልና በሥራ ብርቱ ነበር። በሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ተጽፏል። ኢየሱስ ታማኝ ነው። በምን ታማኝ ነው? በሥራው ታማኝ ነው። ኃይል ከታማኝነት ጋር የተሰጣቸው ብዙ አሉ። አንደኛው ዳንኤል ነው። ዳንኤል ጠላቶቹ የሚከሱበት ነገር ፈለጉ። ነገር ግን ከአምላኩ ሕግ በቀር ምንም የሚከሱበት ሰበብ አጡ ተብሎ በዳንኤል ውስጥ ተጽፏል። ሁለተኛው የእግዚአብሔር ኃይል በኑሮ ከታማኝነት ጋር የተገለጠባቸው ነብዩ ሳሙኤል ነው። ሳሙኤል ካፉ የሚወጣው ቃል መሬት አይወድቅም ነበር። ከዳን እስከ ቤርሳቤ ድረስ የታመነ ነብይ ሆነ። ካፉ የሚወጣው ቃል መሬት የማይወድቅ ነብይ ነበር። ነገር ግን ከዳን እስከ ቤርሳቤ ህዝቡ ሁሉ ተሰብስቦ በንጉስ ሳኦል ፊት የተናገረው ትዝ ይላችኋል። የማንን አህያ ወሰድኩ? ከማን ጉቦ ተቀበልኩ? ማንንስ ሸነገልኩ? መስክሩብኝ አላቸው። ህዝቡ ሁሉ በአንድ ድምፅ አንድ እንኳን ልንከሳ አንችልም፣ በፊታችን ታማኝ ነበርክ፣ ቅን ነበርክ ብለው መሰከሩ። ይሄ የሚያስገርም ነው። ሳሙኤልም ከልጅነት እስከ ሞቱ ድረስ ምንም አይነት የተጻፈ ነውር ሳይገኝበት በታማኝነት እግዚአብሔርን በሰጠው ጸጋ ህዝቡን ያገለገለ ሰው ነበር። እነዚህ ሁሉ የተመሰከረላቸው ናቸው። በእውነት እነ ጳውሎስ እነ ጴጥሮስ በታማኝነት የተመሰከረላቸው ናቸው። እንግዲህ ኃይል ሲወርድብን የመንፈስ ቅዱስ ስጦታን ስንሞላ በኑሮ ታማኝ ልንሆን እንደሚገባ ኢየሱስ ክርስቶስን ምሳሌ አድርጎ ይጠቅስለታል።